ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ ተመልሼ ስመጣ እዚህ ጋር በባለፉ የሚቀጥሉ እነዚህን የአማርኛ ቃላት እንዲሁም የእንግሊዘኛ ትርጉማቸውን በአማርኛ ጨምረን እያነበብን ከዚህ በፊት አይተን ነበር ማለት ነው። ዛሬም ይቀጥላል። እነሱን በደንብ የሚቀጥሉት እናያቸዋለን ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ። እሺ እንግዲህ እንደምትመለከቱት እዚህ ጋር ከመጀመሪያው ጀምረን እያነበብን እንሄዳለን ማለት ነው። እንግዲህ በሰ ከአንደኛው እስከ ሰባተኛው ባሉ ድምጾች ማለት ነው የተለያዩ ቃላቶችን ሰርተን እንዲሁም በእንግሊዘኛ ትርጉማቸውን ጨምረን አንድ እያነበብን የምናያቸው ይሆናል ማለት ነው። ተከታተሉኝ፣ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ማለት ነው ከመጀመሪያው እንጀምራለን። አሁን በሰ በመጀመሪያው ወይም በአንደኛው ድምጽ የሚጀምር ቃላት ነው ማለት ነው። ይሄኛው ወይም ስም ነው ማለት ነው። ሰው ይላል ማለት ነው። ሰው ብለን እናነባዋለን። ቀጥሎ ደግሞ በእንግሊዘኛ ማለት ነው። ያው በአማርኛ የምንጽፈው እዚህ ጋር እንግሊዝኛውን ለማንበብ በጣም በቀላል መንገድ ማንበብ ወይም እንድትረዱት ነው ማለት ነው። እዚህ ጋር ትርጉሙ የእንግሊዝኛ ነው ማለት ነው። ስለዚህ ሰው ማለት ማን ብለን እናነባዋለን ማለት ነው። ቀጥሎ ደግሞ የእንግሊዝኛ ወርዱ ማለት ነው። እዚህ ጋር ማን ብለን እናነባዋለን። እሺ ቀጥሎ ወደ ሁለተኛ ድምጽ ስንመጣ እዚህ ጋር በሁለተኛ ድምጽ የተሰሩ ቃላቶች ወይም መነሻውን ሁለተኛ ድምጽ አድርገን የምንሰራው የምናነበው ቃላት ነው ማለት ነው። እዚህ ጋር ሱፍ ብለን እናነባዋለን። እሺ ከዛ ቀጥሎ እዚህ ጋር የእንግሊዝኛ ትርጉሙ ማለት ነው። እዚህ ጋር ዋል ይላል ማለት ነው። እሺ ከዛ እንግሊዘኛ ዋል። ይሄኛውን ለማንበብ ይሄኛውን የእንግሊዘኛ ወርድ ለማንበብ እዚህ ጋር በቀላሉ በአማርኛ አንብባችሁ ቀጥላችሁ ደግሞ የእንግሊዘኛውን ማንበብ ትችላላችሁ ማለት ነው። ይሄኛውና ይሄኛው ተመሳሳይ ድምጽ ነው የሚሰጠን። ማለትም የዚህኛውን ድምጽ በቀላሉ ለማወቅ ወይም በቀላል መንገድ ለመረዳት ነው ማለት ነው። እዚህ ጋር በአማርኛ የጻፍ ነው። ስለዚህ እዚህ ጋርም ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ ወደ ሶስተኛ ድምጻቸው እናልፋለን ማለት ነው። እዚህ ጋር እሺ የሶስተኛ ድምጽ ወይም ሲኒ ብለን እናነባዋለን። ከዛ የእንግሊዘኛ ትርጉሙ ደግሞ ካፕ ይላል ማለት ነው። እዚህ ጋር ካፕ። እሺ እዚህ ጋርም ልክ ካፕ ብለን እናነባዋለን። እዚህ ጋር በአማርኛ በእንግሊዘኛ ተመሳሳይ ትርጉም አለ ወይም ተመሳሳይ ድምጽ አላቸው ማለት ነው። ካፕ። እሺ ከዛ በመቀጠል ወደ አራተኛ ድምጽ ወደ ሳ እንሄዳለን። እንግዲህ የአራተኛ ድምጽ ሱ ሲ ሳ። ስለዚህ በሳ እንጀምራለን ማለት ነው። እሺ እዚህ ጋር ሳ ህ ን በአንድ ላይ ሳህን ብለን እናነባለን ማለት ነው። ከዛ እንግሊዘኛው ደግሞ ፕሌት ይላል ማለት ነው። እዚህ ጋርም ልክ ፕሌት ይላል ማለት ነው። ፕሌት ብለን እናነባዋለን። እሺ ከዛ በመቀጠል ወደሚቀጥለው ወደ አምስተኛ ድምጻቸው እናልፋለን ማለት ነው። እሺ አምስተኛ ድምጻቸው ሴ ብለን እንጀምራለን። ሴት በአንድ ላይም ሴት ብለን እናነባዋለን። ከዛ ደግሞ ውማን ብለን ልክ እንግሊዘኛውም ውማን በዚህ መልኩ በቀላሉ ማንበብ እንችላለን ማለት ነው።
እሺ ከዛ ቀጥሎ ወደሚቀጥለው ወደ ስድስተኛ ድምፅ እናልፋለን። እሺ የሰ የስድስተኛ ድምፅ ማለት ነው። እዚህ ጋር ስ ስም ስ ስም። እሺ ከዛ እንግሊዘኛ ትርጉሙ ኔ ኔም ኔም። እሺ እዚህ ጋርም እንግሊዘኛው ኔም ብለን እናነባዋለን። ኔም ኔም። እሺ የሰ የመጨረሻ ወይም ሰባተኛ ድምፁ ደግሞ እዚህ ጋር ምን ይላል? ሶ ሶስት ሶ ሶስት ብለን እንደዚህ እናነባዋለን። ከዛ ቀጥሎ የእንግሊዘኛ ትርጉሙ እዚህ ጋር ስሪ ይላል ማለት ነው። ስሪ። እሺ እዚህ ጋር ስሪ ብለን ከዛ ወደ እንግሊዘኛ እዚህ ጋርም ስሪ ብለን እናነባዋለን። ስሪ ይላል ማለት ነው። ይሄኛውም ስሪ ብለን እናነባዋለን ማለት ነው። እሺ ከዛ በመቀጠል ወደ ሸ እንሄዳለን። የሸ የመጀመሪያ ድምፅ እዚህ ጋር ማለት ነው። ሸ ሸጠ ሸ ሸጠ። ከዛ ወደ እንግሊዘኛ ትርጉሙ እዚህ ጋር ሰያ ሰያ ይላል ማለት ነው። እዚህ ጋርም ልክ እንደዚህኛው ድምፅ ሰያ ብለን ነው እናነባው። ሰያ። እሺ ወደ ሁለተኛው ወደ ሹ ሹ ሹካ ሹ ሹካ። ከዛ የእንግሊዘኛ ትርጉም ማለት ነው። እዚህ ጋር ፎርክ ይላል ማለት ነው። ፎርክ። እሺ እዚህ ጋርም እንግሊዘኛው ፎርክ ይላል። ስለዚህ በዚህ መንገድ በቀላሉ የእንግሊዘኛ ፊደሎች እንዲሁም የእንግሊዘኛ ቃላቶችን ማለት ነው በቀላል መንገድ በአማርኛ ታግዘን በዚህ መልኩ ማንበብ እንችላለን። ከዛ ቀጥሎ ወደሚቀጥለው እናልፋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር የሸ አራተኛ ድምፅ የሚጀምር ቃላት ነው ማለት ነው። ይሄኛውን ሸ ሻ ብለን እናነባዋለን። ስለዚህ ይሄኛውን ሻ ሻማ ሻ ሻማ። እሺ ከዛ የእንግሊዘኛ ትርጉሙ ማለት ነው እዚህ ጋር ካንድል ይላል ማለት ነው። እዚህ ጋር ካንድል ካንድል። ከዛ የእንግሊዘኛው ደግሞ እዚህ ጋር ካንድል። እዚህ ጋር በአማርኛ እዚህ ጋር በእንግሊዘኛ በተመሳሳይ ድምፅ ማንበብ እንችላለን ማለት ነው። እንግሊዘኛ ለማንበብ ይሄኛውን መጀመሪያ የአማርኛውን ድምፅ አንብበን ከዛ ደግሞ ወደ እንግሊዘኛው እናልፋለን ማለት ነው እዚህ ጋር። ስለዚህ ካንድል ይላል ማለት ነው እዚህ ጋር ካንድል። እሺ ከዛ ቀጥሎ ወደ ሼ ወደ አምስተኛ ድምፁ ማለት ነው። ሼ ሼፍ ሼ ሼፍ። ከዛ ሼፍ ይህም ሼፍ ነው የሚል ተመሳሳይ ነው እዚህ ጋር ሼፍ። ልክ ከዚህ ጋርም ሼፍ ነው የምንለው ማለት ነው። ይሄኛውን ኤስ ኤች እንደ ሽ ማንበብ ስለሚቻል ስለዚህ ሼፍ ሼፍ ብለን እናነባለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር በስድስተኛ ድምፅ ነው ማለት ነው። ሺ ሺ ሽበት ሺ ሽበት ሽበት። ከዛ የእንግሊዘኛ ትርጉሙ ደግሞ እዚህ ጋር ግራይ ይላል ማለት ነው። ግራይ ግራይ ወይም ግራጫ ትርጉም አለው። ስለዚህ ግራይ ብለን እናነባዋለን። ልክ ከዚህ ጋርም ግራይ ይላል ማለት ነው። እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር የመጨረሻው የሸ ድምፅ ነው ማለት ነው። ሾ ሾመ ሾመ ሾመ። እሺ ከዛ የእንግሊዘኛ ትርጉሙ እዚህ ጋር አፖይንትድ ይላል ማለት ነው። እዚህ ጋር አፖይንት አፖይንት እዚህ ጋርም አፖይንት አፖይንት ይላል ማለት ነው። በዚህ መልኩ እናነባቸዋለን ማለት ነው። ከዛ ወደሚቀጥለው እናልፋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የቀ ቤተሰቦች ወይም የቀ ፊደሎች ናቸው ማለት ነው። እነዚህም አንድ ባንድ እያነበብን እንዲሁም ቃላት እየሰራ እናያቸዋለን። እዚህ ጋር በቀ በመጀመሪያ ድምፁ ቀ ቀለም
ቀለም። እሺ ቀጥሎ እዚህ ጋር ምን ይላል? ከለር ከለር ይላል ማለት ነው። ልክ ይሄኛው ከለር ነው የሚለው ማለት ነው። ከለር። እሺ ቀጥሎ ደግሞ በሁለተኛ ድምጻቸው ማለት ነው። እዚህ ጋር በሁለተኛ ድምጻቸው እንጀምርና ቁመት ቁመት። እሺ ቁመት ስለሚለው ደግሞ እዚህ ጋር የእንግሊዘኛ ትርጉሙ ማለት ነው ሌንግዝ ይላል ማለት ነው። እዚህ ጋር ሌንግዝ ብለን እናነባዋለን። ሌንግዝ። እሺ እንግሊዘኛ ቃላቱ እዚህ ጋር ሌንግዝ ይላል ማለት ነው። እዚህ ጋር ሌንግዝ ሌንግዝ ሌንግዝ። እዚህ ጋር ቲኤች እንደዛ ማንበብ ስለሚቻል እዚህ ጋር ሌንግዝ ብለን በዚህ መልኩ እንጽፋቸዋለን ማለት ነው። ሌንግዝ ይላል ማለት ነው። ከዛ ቀጥሎ ወደ ሶስተኛ ድምፅ እንሄድ፣ ወደ ቂ ማለት ነው። እሺ ቂም ቂም። እሺ ቂም ለማለት ደግሞ ከዚህ ጋር የእንግሊዘኛ ወርዶች ማለት ነው ምን ይላል? ሪሰንትመንት ይላል ማለት ነው። ሪሰንትመንት ይላል ማለት ነው። ስለዚህ ሪሰንትመንት ብለን እናነባዋለን። ከዛ የአራተኛ ቃላት ቃላት። እሺ ቀጥሎ ደግሞ እዚህ ጋር ማለት ነው ወርድ ይላል ማለት ነው። እዚህ ጋር የእንግሊዘኛ ትርጉም ማለት ነው ወርድ ብለን እናነባዋለን። ልክ ይሄኛውን ለማንበብ መጀመሪያ ይሄኛውን ድምፅ ተጠቅመን እናነባለን። ከዛ ቀጥሎ ደግሞ እዚህ ጋር ወርድ ብለን እናነባለን ማለት ነው። ወርድ። እሺ ከዛ በመቀጠል የአምስተኛ ድምፅ ማለት ነው ማለት የስድስተኛ ድምፅ ነው። እዚህ ጋር በስድስተኛ ድምፅ ቅቤ ብለን እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ በእንግሊዘኛ ማለት ቅቤ የሚለው ትርጉም ደግሞ በእንግሊዘኛው ማለት ነው እዚህ ጋር ባተር ብለን እናነባዋለን። ልክ ከዚህ ጋር ባተር ብለን በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። እንግዲህ እንደዚህ አድርገን በአማርኛ ታግዘን የእንግሊዘኛ ወርዶችን ማለት ነው በቀላሉ እንደዚህ አድርገን ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ ወደሚቀጥለው እናልፋለን። እሺ ቀጥሎ የምናገኛቸው እዚህ ጋር የቀ የመጨረሻ ድምፅ ናት ማለት ነው። ቆረጠ በአንድ ላይ እዚህ ጋር ማለት ነው። የእንግሊዝኛ ትርጉሙ ካት። እሺ ቀጥሎ እንግሊዝኛው ካት እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ ወደሚቀጥሉት እናልፋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ቤተሰቦች ናቸው ማለት ነው። እነዚህንም ከአንደኛው እስከ ሰባተኛው ባሉ ድምጻቸው ማለት ነው የተለያዩ ቃላቶችን እስከ ትርጉማቸው ነው የምናነበው ማለት ነው። እዚህ ጋር የበ የመጀመሪያ ድምጽ ነው። እዚህ ጋር በላ። እሺ እንግሊዘኛ ትርጉሙ ኢት ይላል ማለት ነው። ኢት እዚህ ጋርም ልክ ኢት ብለን እናነባዋለን። እሺ ቀጥሎ እዚህ ጋር ቡና። እሺ እንግሊዘኛ ትርጉሙ ኮፊ እዚህ ጋርም ኮፊ በዚህ መልኩ እናነባቸዋለን። ከዛ በመቀጠል ቢራ። እሺ ቀጥሎ እዚህ ጋርም ምን ይላል? ቢር ይላል ማለት ነው። ቢር። እሺ እዚህ ጋር ቢር ብለን እናነባዋለን። እሺ ከዛ በመቀጠል
እሺ ወደሚቀጥሉት እናልፋለን። አራተኛ ድምፅ ባ ባዶ ባ ባዶ። እሺ እንግሊዝኛ ትርጉሙ ኤምፒቲ ኤምፒቲ። ልክ እዚህ ጋርም ኤምፒቲ ብለን እናነበዋለን። እንደዚህ አድርገን በቀላሉ በአማርኛ ታግዘን በቀላሉ የእንግሊዝኛ ቃላቶችን ወይም የእንግሊዝኛ ወርዶችን በዚህ መልኩ ማንበብ እንችላለን ማለት ነው። ከዛ ቀጥሎ ወደ አምስተኛው ድምፅ እንሄዳለን ማለት ነው። ቤ ቤ ቤት ቤ ቤት። እሺ በአንድ ላይ ሃውስ ሃውስ። እዚህ ጋም ሃውስ ይላል ማለት ነው። ሃውስ። እሺ ስድስተኛ እዚህ ጋር ብር ብር። እዚህ ጋርም ብር ነው የሚለው ተመሳሳይ ነው። ብር ይላል ማለት ነው። እሺ የመጨረሻ እዚህ ጋር የበ መጨረሻ ወይም ቦታ ቦታ። እሺ እንግሊዘኛ ትርጉሙ ፕሬስ ይላል ማለት ነው። እዚህ ጋር ፕሌስ ይላል። እሺ ከዛ በመቀጠል እዚህ ጋር የተ ፊደሎችን እንጀምራለን ማለት ነው። የተ የመጀመሪያ ድምፅ ከዚህ ጋር እንጀምራለን። ተወ ተወ። እሺ ትርጉሙ ምን ይላል? ሌቭ ይላል። ልክ ይሄኛም ሌቭ ብለን እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥሎ በሁለተኛ ድምፁ በቱ ቱታ ቱታ። እሺ እንግሊዘኛ ሻርት እዚህ ጋርም ሻርትስ ይላል ማለት ነው። እንደዚህ አድርገን እናነባቸዋለን። ከዛ በመቀጠል የተ ሶስተኛ ድምፅ ነው ማለት ነው። እዚህ ጋር የተ ሶስተኛ ድምፁ ነው። ስለዚህ ይሄኛውን የተ ሶስተኛ ድምፁን እናነባዋለን። አሁንም ቲም። እሺ እዚህ ጋርም ቲም። ልክ እዚህ ጋር እንግሊዘኛውም ቲም ይላል ማለት ነው። በአንድ ላይ ቲም ብለን እናነባዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ታሪክ። እሺ እንግሊዘኛው ሂስትሪ ይላል ማለት ነው። ልክ እዚህ ጋር ሂስትሪ ብለን እናነባዋለን። በዚህ መንገድ በቀላሉ ማንበብ እንችላለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የአምስተኛ ድምጾች ወይም የአምስተኛ ድምጽ ነው ማለት ነው። ቴብል። እሺ ቴብል ይህም ተመሳሳይ ነው። ቴብል ይላል ማለት ነው። እሺ ከዛ ስድስተኛ ድምጽ ነው እዚህ ጋር ትሁት። እሺ እንግሊዝኛ ትርጉሙ ሃምብል ይላል ማለት ነው። ሃምብል ልክ ይሄኛውም ሃምብል። እሺ የተ የመጨረሻው ወይም ቶሎ። እሺ ትርጉሙ ኳክ ይላል ማለት ነው። ይሄኛውም ኳክ ብለን እናነባዋለን። እሺ ቀጥለው ደግሞ ወደ እነ ቤተሰቦች ወይም ወደ እነ ፊደሎች እናልፍና የተለያዩ ቃላቶችን በዚህ መልኩ እናነባቸዋለን እስከ ትርጉማቸው ማለት ነው። ስለዚህ በነ የመጀመሪያው የነ ፊደል ነው ማለት ነው። ነብር። እሺ ከዛ ትርጉሙ ታይገር ይላል ማለት ነው። ልክ ከዚህ ጋርም ታይገር የሚል ድምፅ አለው ማለት ነው። ከዛ በሁለተኛው ኑሮ። እሺ ትርጉሙ ሌቭ ይላል ማለት ነው። እዚህ ጋር ሌቭ ይላል። እሺ ሶስተኛ ኒያላ። እሺ ኒያላ ተመሳሳይ ነው። እዚህ ጋር ሁሉም ኒያላ ይላል ማለት ነው። ኒያላ። እሺ አራተኛ ድምፅ
ናረ። እሺ እዚህ ጋር ማለት ነው ኖ ኖረ፣ ኖ ኖረ እንለዋለን። ከዛ ትርጉሙ ደግሞ ሊቭድ ሊቭድ ይላል። እዚህ ጋር ሊቭድ ይላል ማለት ነው። በዚህ መልኩ እናነባዋለን። እሺ ከዛ በመቀጠል ወደሚቀጥሉት እንሂድና እዚህ ጋር በኔ ደግሞ እዚህ ጋር ኔ የኔ የኔ የሚለው ትርጉም ማለት ነው። እዚህ ጋር ማይ ይላል ማለት ነው። ማይ። እሺ እዚህ ጋርም ልክ ማይ ብለን እናነባዋለን። እንደዚህ አይነት ድምጽ ይሰጠናል። ከዛ ደግሞ በስድስተኛ በን ማለት ነው ን ንዝራት ን ንዝራት። እሺ ትርጉሙ ማለት ነው ቫይብሬት ቫይብሬት ወይም እዚህ ጋርም ቫይብሬት ይላል ማለት ነው። እንደዚህ አድርገን እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ ኖ የመጨረሻው ነው ማለት ነው። እዚህ ጋር ኖ ኖት ኖ ኖት። ይሄኛውም ኖት የሚል ድምጽ አለ ማለት ነው። ተመሳሳይ ነው። ስለዚህ ይሄኛው የእንግሊዝኛ ድምጹን ስናነበው እዚህ ጋርም ኖት ይላል ማለት ነው። ኖት። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ለዛሬ እዚህ ጋር እንጨርሳለን። በቀጣይ ደግሞ ከዚህ ቀጥሎ የሚመጡትን ፊደሎችን እንዲሁም የተለያዩ ቃላት እየሰራን እስከ ትርጓሜያቸው ማለት ነው የምለቅላችሁ ይሆናል። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን። ቻው